Hi guys, ወደ ድሬዳዋ እንሂድ. I'm so excited. አልገባችሁም? ድምፄ ሁላ ተዘጋግቷል፣ ፊት ያብጧል፣ ጠቁራለሁ፣ አሞኛል ምናምን ግን it's worth it. So ኑ አብረን እንሂድ. ይሄ የመጀመሪያ ቀን ነው፣ 4 ቀን ቆያለሁ፣ አብረን እንቆያለን. So let's go. So guys, አሁን መኪና ውስጥ ሃይዌይ ልንገባ ነው። መኪና ፎቢያ እንዳለብኝ ታውቃላችሁ። ሊወጣልኝ ነው ዛሬ፣ እንዲወጣልኝ ነው ሀሳቡ፣ ሊወጣልኝ ነው። So let's go together. መንገድ እንደጀመረ ወዲያው ያመመኝ፣ በጣም ታመምኩኝ፣ ፊቴ ያበጠ፣ ተቋቆርኩ። መጀመሪያ የነበርኩትና መጨረሻ ላይ ብታዩኝ አልገናኝም። በጣም ሳታኒ ጉንጬ ምናምን እንትን ይላል። ጸጉሬን ተውት፣ ወዲያው ነው የተበላሸው። ሙቀቱ በስመ አብ ወልድ። ምግብ በላን ከ6 ሰዓት በኋላ። ጋይታችሁ መናገር ትችላላችሁ። ንፋስና ፀሐይ ድብን አርጎን እኔ ብቻ አይደለሁም ግርጥጥጥ ብለን ነበረ። እኔ ደግሞ ፊቴ ያብጣል፣ ከንፈሬ፣ ጉንጬ ምናምን ያብጣል። አንዱ ከፍ አንድ ዘቅ ብሎ ፊቴ ብቻ አያምርም በኢየሱስ ስም። ማለት ይሄን ብቻ ባረገው ራሱ ደስ ይለኝ ነበር። ሙሉ ቪዲዮ እንዴት እንደሚያማምር ወይኔ በስማም። ድሬዳዋ ልንደርስ ነው። ኔቸሩ ሌላ ታሪክ። እዛ ደረስን ከ10 ሰዓት ምናምን በኋላ 10 ሰዓት ሙሉ ፈጅቶብን ደረስን ድሬዳዋ መግቢያ ጋር። ከዛ ምን እንደጠበቀን እኮ አታምኑም። ከንቲባው ምናምን ብቻ እዩት። የከተማው ከንቲባ ምናምን ሆኖ አቀባበል አላረጉልን፣ አበባ ምናምን ይዘው። ወይኔ በኢየሱስ ስም ድካማችን ከአንዳንድ ነው የጠፋው። እንዴት ደስ እንደሚል በኢየሱስ ስም። ማለት ያልመጣችሁ ሰዎች በጣም እናዛለን። ይሄን የመሰለ ኤክስፔሪንስ ያበለጣችሁ። ሰውየውን ሳየው እንዴት ደስ እንዳለኝ፣ ከንቲባውን በጣም የምወደው ቲቪ ላይ ነው ሳየው። ኦ ማይ ጋድ የምርም እንግዳ መቀበል ይችሉበታል ያልኩት። የድሬዋ ቆንጆን ፖሊስ አግኝተናት በአካል እንዴት አባቷ እንደምታምር ማርያም። እሷ ብቻ አይደለም ሴት ፖሊሶቹ እንዳለ ያምራሉ። ከዛ ወንድሞቼ ኢንተርቪው ካልሰጠም ብለው እሷ ጋር ኢንተርቪው ሰጡ። ሚዲያዎች ነበሩ። በቃ ወንድሞቼ እዚህ ጋር እዛ ጋር ሚሄዱ ኢንተርቪው ሲሰጡ በጣም ፈን ነበር። እንዴት ነበር ኢንተርቪው? ስሙ እንዴት ነው አቀባበል? ኧረ ድሬ ይችላሉ። ማርያም ነው ይገባል። እንደዚህ ደክሜ መምጣቴ በቃ ወርዝ ያረጋል። ማርያም ስም ያለፍኩል ቢደጁን ነኝና የስለት ልጅ እስካያት ባይኔ ልቤ ድሬስ ያሰላ ቢረዘም ጉዞ እዛ መኪናችን ጥሎን ጠፋ። እቃችንን ይዞ ጥሎን ጠፋ። ሌላ መኪና ውስጥ ፈልገን ገባንና መናኸሪያ ስንገባ ነው ያገኘነው። እንዴት እንደደነገጥን ስናጣ። ጉዳይ ያለኝ አልጨርሰም
ደርሰናል። ሩም እንደምፈልግ ነው። ሩም እንዳለ የለም ተይዟል። በጣም ውድ ነው። ዘረፋ ነው፣ ውድ ሳይሆን ዘረፋ 20 ሺህ 16 ሺህ ምናምን ነው። ከዛ ፍራሽ ምናምን ነው። ፊቴኒውስ እንዴት እንዳበጠ አላቃት የምችል ልጅ መብርሃን በኢየሱስ ማርያምን ፊቴ እንዴት እየተንገበገበ እንደነበረ አብጦ ሊፈነዳ እንደነበረ ሲስተር ደግሞ በአንድ ችፍ ብሎ ግርጥጥት ወይኔ ብቻ በጣም ደከመን። ሩም አጣን አኩርፈን። እውነት በዚህ በቀን መፈለግ የጀመርን ላይክ ማታ 1 ሰዓት 2 ሰዓት ላይ ነው ያገኘነው። እሱም እግር ማስገቢያ 3000 ምናምን ብር፣ ምንም ሻወርም ምንም የሌለው ማለት ነው። እሱም በልመና ተለያይተን ከወንድሞቻችን ጋር እዛ ራት በላን ምናምን በቃ እዚህ ጋር የምታምር ብቻ አላገኘው መሰላችሁ? አይብሽሻት ቪዲዮ እንዴ እንደምታምር ታበር ሰላው ፋይናሊ ሩም አግኝተን ገብተናል። በጣም ደክሞኛል። በጣም ተጎሳቁያለሁኝ። በጣም ደክሞኛል። በጣም ተጎሳቁያለሁ። ማለት ሞተ እግዚአብሔርን የመጨረሻ ያገኘው ሁሉ ሞተን ጉዞ ንግስ ባለ ሰዓት ድሬዳዋ እንዳትመጡ በኢየሱስ እናንተ እኮ አታምኑም። ለዚች ክፍል ስንት እንደተከፈለ አታምኑም። ኤኒዌይ እዛው ውሎ ይሄን ይመስላል። ነገ ሀረር እንሄዳለን። ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። ላቭ ዩ ጋይስ